አሪፍ የሰራህ ነው። አሪፍ አሪፍ በጣም አዎ። ጨምቆ በደምብ ጨምቆ ሳይጨምቅ ነው ለመታሸት ሆነ የጨመቅ የሰራህ እንግዲህ እንደዚህ እንገኛለን። በእንደዚህ አይነቶቹ ሁኔታ ላይ እንደዚህ እየሰራን ወንበር እያጠብን እያጸዳው አዎ አሁን እየሰራህ ነው። አይዞን ለመውደቅም እያሰብክ ነው። አይዞን ጥሩ ሀሳብ ነው። ጥሩ ሀሳብ ታድጋለህ። ቆይ ለወደፊቱ እንግዲህ ያልፍል። ኧረ መጪው ደግሞ እግዚአብሔር ካለ በቃ የተሻለ ስራ እንድናገኝ የተሻለ ስራ እንሰራለን። በእንደዚህ አይነት ሁኔታዎቹ እናልፋለን። ስራዎቹ አዎ የፈጠብቃ ምርጥ ሀሳብ ነው። አንተ በቃ ሸክም ላይ ከሸክም እናወጣለን። ነገም ደግሞ እግዚአብሔር እንግዲህ የእኛም ዕቃ ይመጣል፣ ረስኩን ይሰጠናል። ይበቃዋል። በቃ አሁን አዎ ገልብጠው አዎ እንደዛ አድርገህ አዎ ስለዚህ ትነግረኛለህ። አንተ ካጸዳ ትነግረኛለህ። በቃ እሺ እያስተካከልክ በቃ አዎ ትንሽ ኬሚካል እየሰጠኸው ኬሚካል ስጠው። አዎ ኬሚካል እየሰጠህ ከዛ እያሸኸው በደንብ በሸምብ አዝሮ ወደ ግራ ወደ ቀኝ ውስጥ ያለው እንዲወጣ ትክክል። ያው ከሁለታችን እኮ አንድ ሰው መቼም የሆነ ነገር ላይ ማግኘት አለብን። እንደዚህ ይሄን እንሰራለን። መተን ደግሞ ከሀገራችን ወተን መተን መቀየር አለብን። እንቀየራለን እንግዲህ በቃ ያኛውን ወንበር እያጠብከው ያኛውን ወንበር የቀየርክ ያኛው አንድ ወንበር እዚህ ይቀራል። ሁለተኛ ወንበር አጥበናል። አሁን ሶስተኛ ጀምረናል። አሁን ሶስተኛው ጀምሮ የሰራህ ትገኛለህ። ኬሚካል ስጠው። ኬሚካል በደንብ የከፈከፍክ ካነሰ ይጨምራል። እንግዲህ እያዞርክ ወደ ግራ ወደ ቀኝ ጥሩ ሀሳብ ላይ ነው ያለው። የመራህ ትገኛለህ። እንግዲህ በዚህ ላይ ደግሞ እንግዲህ እግዚአብሔር እንግዲህ ይረዳል እንዲያግዘን። የጸዳ ነው። ምንም አዝሮ እግሮቹን እንዳለ ያዞርክ ስጣቸው። እንገኛለን በእንደዚህ አይነቶች ሁኔታ በቃ በጣም እንዴ አሁን ራሱ ፋብሪካው ራሱ እንደዚህ ነው እንጂ እንደዚህ አጽድቶ የሚሰራ አይመስለኝም። ለኛ እንኳን በእኛ እኮ እንጀራ እንደዚህ ቢከፍትልን ምን አለበት? ኧረ የትም የቤት ዕቃ እንደዚህ እንሰራለን። በቃ ከአሁን በኋላ እንጀምራለን። ጀምረናል። እንግዲህ እግዚአብሔር ያስጨርሰናል። አበረታቱን፣ ያበረታታችሁን። እንዴ በዚህ ይሄን እያያችሁ ይሄን ለማንም አውዲዮ አድርጋችሁ በጣም ውስጡ በጣም የቆሸሸ ነው። ትክክል። በጣም የሰራ ነው። በጣም ፈትገው ስጠው ኬሚካል እየሰጠ ትገኛለህ። በጣም አሪፍ ነው። በቃ ቤተሰቦቻችን እንደዚህ እያያችሁ ይህን ቪዲዮ እያያችሁ ላይክ ያደረጋችሁ ለ10 ሰው ሼር ያደረጋችሁ ያበረታታችሁን ከእንደዚህ አይነት እንግዲህ ልቀየርልህ። አስቀምጡልን እንካ ና ላግዝህ ና በትብብር ና አንዱ ልቀበልህ ና ይሄ ልቀበልህ ና እሾ በደንብ አድርገህ በቃ ነው። አሁን በጣም እያጸዳ ነው። ውሃ አለ። በጣም እየሰራህ ነው። ተባረክ።
በቃ በጣም አሁን እኔ ሰኝ አሁን በጣም ጸድቷል። አሁን አዲስ አንድ እንጀምር። እንካ ፎጣ ቆይ ሌላ ይመጣል። ይሄን ጨርስ። እሱ ጸጥቷል። በቃ ይሄ ጸጥቷል። እሱ ባለ እንዴ ሶስተኛ አራተኛው ወንበር ላይ ነው የደረስነው። አሁን ከጠዋት ጀምረን እስካሁን ድረስ ወራው በትንሽ ደቂቃ አምስት ደቂቃ እንደዚህ እየሰራን እንለወጣለን ብለን እናስባለን። ከኔ አንተ ትሻላለህ። ማጠቡ ራሱ ፍጥነት ማለት ጽድት እያደረከው ነው አይደለም? በጣም መሆን አለበት። አሪፍ ነው። እንደዚህ እያደረግን እንግዲህ ኬሚካል ያን ውሃ ድፋው። ከዛ አሁን ኬሚካል ጨምር። እሺ በቃ እንጂ ኬሚካል ነው። እሺ ሲበዛ ነው። ኧረ በቃ ሻው። እሺ ያው አየህ እስቲ ድፋውና አሁን ሻው። እሺ ያዘርኩኝ ስድስት ብሏል። በቃ ሰጥ። እሺ አሁን ይኸው እንግዲህ እንደዚህ ላይ እንገኛለን። አሁን በኋላ ደግሞ በቃ አሁን በአዲስ ቦታ ስታሸው ይለቃል። ከዛ በአዲስ ቦታ ሲታሽ ከዛ በኋላ በቃ አሁን ምግብ ቤት ራሱ መጀመር እንችላለን። ታውቃለህ? እንጀምራለን። እንደዚህ ጽዳት በአሪፍ ካጸዳ እንደዚህ አይነት ሰዎች ሙከርም እየሰራን እንገኛለን። ሽሮ ቤት ከሸክም ወደ ሽሮ ቤት ለመቀየር እስቲ አሻት በቃ ያን ሸው በቃ በአዲስ ቦታ ነው። እሺ አዲስ ቦታ ነበር ከሰንደምጣ በቃ እስቲ አየ በቃ አዲስ ቦታ አምጣ። አዲስ አልተነ ካዛ ጋር አለ። በቃ በሱ ሸተነሩ ነው የቡታውን እሱ ማይበቃ እንደዚህ አድርገን ይሄ እሱ ላይ አሻሻው ይሄን እሻው ከዛ ስለቆ በቃ ጽድት ነው የሚለው። እስቲ አየ እንደዚህ ይመስላል። አንተ የትም ሽሮ ቤት መቅጠር ይችላሉ። ታውቃለህ? እንደዚህ ጽዳት እንደዚህ ሙያ ሲኖር እንደዚህ ሸክም ላይ ትሰራለህ። እስቲ በቃ ጸጥቷል። ኧረ ጽድት አለ። ከዛ ይሄን አንዱ በቃ እስቲ እሱ መጀመሪያ አምጣት ነው ያስኪቻለሁ። ከዛ ይሄን ሾው አንተ ቂጥ ነው ያቆሸሸው። ስለዚህ ከሸክም ወጡ ይሄን ይመስላል። ይሄን አጽድተዋል። አንሳው በቃ